አድርጌ ራሴን አልቆጥርም፣ ነገር ግን አንድ ነገር አድርጋለሁ። በኋላ ያለውን እረሳለሁ። በኋላ ያለው ብዙ ድል ነው። በኋላ ያለው ብዙ ጸሎት፣ ብዙ ጾም ጸሎት፣ ብዙ ትጋት፣ ብዙ ስብከት፣ ብዙ ለቃሉ ያለን ፍላጎት፣ ብዙ ከቅዱሳን ጋር ያለን ህብረት፣ ብዙ ትጋት ነበር። አዎ ይሁን። እሱም እኮ እንደሱ እንኳን ቢሆን በኋላ ያለውን ምን እላለሁ? የብዙ ሰው ችግር፣ ብዙ ሰው ስኬታማ የሆኑ ሰዎች ችግር ከሆነ ሌቭል ላይ ማያልፉት ለምንድን ነው? ባላቸው ስኬት ላይ ረክተው ይቀራሉ። ማለት የሆነ አዋርድ እስኪበሉ ነው፣ አንድ ዋንጫ እስኪበሉ ይጠራሉ። ያ ዋንጫ ያለውን በቃ ጥማታቸውን ቁርጥ ያደርግላቸዋል። ከዛ በኋላ ሲተጓደ የድል ረሃብ አይታይባቸውም፣ የድል ፍላጎት። ይህ ሐዋርያው ቅዱስ ጳውሎስ በወንጌል ተጋድሎ ያላደረገው ያልደረሰበት ቦታ የለም። ዘርዘረን እናየዋለን። ግን ይህ ጀግና የወንጌል ወታደር ምን ይላል? እኔ በኋላ ያለውን እየረሳው ከፊቴ ወዳለው ዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማት ለመቀዳጀት ወደ ግቡ እፈጥናለሁ። ሐዋርያው ቅዱስ ጳውሎስን እስከ መቼ ነው የምታገለግለው ብትሉት፣ ሽልማቱን እስክቀዳጅ ከማ ከጌታዬ እስክቀበል የሆነ ሙታን እስካስነሳ ይላችሁ፣ የሆነ ቴሌቪዥን ጣቢያ እስከከፍታ ይላችሁ፣ የሆነ ሜጋ ቸርች ከፍቼ በቃ ባለው ዙሪያ እስክዞር ይላችሁ፣ ሽልማቱን ለመቀዳጀት ወደ ግቡ ምን እላለሁ? እፈጥናለሁ።